ማመን አልቻልኩም። አስጠባኝ ነው ማስጠባኝ። ይሄ እንኳን ትንሽ ከበድ ይላል። የቀድሞ የጃኒ ፍቅረኛ ይፋም ተደርጓል ማለት ነው። በአዲስ መንፈስ በአዲስ ኢነርጂ ሌትስ ጎ። ሰላም እንዴት ናችሁ? ሰላምታዬ በያላችሁበት የዓለም ዳርቻ ድረስ። በዛሬው ቪዲዮ ዩቲናስና አዶናይ ለማመን የሚከብድ አይነት ቪዲዮ አብረው ሰርተዋል። በጣም ደስ ይላል። ሌላው ጉዳይ ደግሞ የጃኒ የድሮ ፍቅረኛ ታወቀ፣ መጣ፣ ወጣ፣ ወረደ፣ ሄደ፣ ተመለሰ የሚል ጉዳይ አለ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። እንዲሁም ደግሞ ቪዲዮውን ከወደዳችሁ ሰብስክራይብ እያደረጋችሁ የቻናል ቤተሰብ ሁኑ። በየቀኑ እናንተን ያዝናናሉ እንዲሁም ደግሞ ብታያቸው ብትሰሟቸው ሀሳባችሁን ብታካፍሉባቸው ያልኳቸውን መረጥረጥ የተደረጉ ቪዲዮዎችን ይዤላችሁ ቀርባለሁ። ሞታለህ፣ ትቀበራለህ። ምን ነው የሚሞተው? ቢቀበረው ከየት ነው የመጣሁት? አመጣጤ ከየት ነው? አሁን እንደዚህ ውዝግብግብ ያለ ግራ ገብቶት ግራ የሚያጋባ ተወዛግቦ የሚያወዛግብ ከሰማዩም ከመሬቱም የሚጣላ የተጻፈውን ትቶ ያልተጻፈውን የሚያነብ እንደው ግራ ግብት ያለው ሰው ቢገጥማችሁ አጠገባችሁ ቢገኝና እንደዚህ ቢያወራችሁ ምን ብላችሁ ትመልሱለታላችሁ? ሀኒ የዓለማችን ክፉ ሰው በሆነ ምን ይሰማሻል? አንተ ከኔ አስራቅ እንጂ እኔ ምንም ብትሆን ችግር የለብኝም። ነገርን ፈርታችሁ ነው ዛሬ ራሳችሁ ልታጠፋ ያላችሁ? ቪዲዮን ሳየው ይሄ እጅ የአዶናይ ይሆናል ብዬ በፍጹም አልጠረጠርኩምና እሱ መሆኑን ሳውቅ በጣም ነው ደስ ያለኝ። በዚህ ሰዓት ሁለቱ ሰዎች እንደዚህ ተገናኝተው ፈታ ብለው ቪዲዮ ሲሰሩ ማየት በጣም ነው ደስ የሚለው። ይሄንን ሳይ ግን ምን አስታወስኩ መሰላችሁ? የሆነ ጊዜ የቲክቶክ አዋርድ ጊዜና ከዛም በፊት ዩቲና አዶናይ እንደማይስማሙ ነበር የሚታሰበውም አንዳንድ የሚወራውና ያው ታውቃላችሁ ሁለት በጣም ታዋቂ ተጽዕኖ ፈጣሪ ሰዎች የሆነ ተቃርኖ ሲኖራቸው በሁለቱ ጎራ ያሉ ሰዎች የሚያወሩት ብዙ ነገር አለና እንደዚህ ሰዎቹ ሲታረቁና ሲስማሙስ እናንተም ትስማማላችሁ ወይ? እናንተም እንዲህ እየተገናኛችሁ ቪዲዮ ትሰራላችሁ ወይ ብዬ መጠየቅ ፈለኩኝና በዚሁ ለቀን ታስታውሳላችሁ ጃኒና ቤታዮ ተጣልተው በሁለቱ ጎራ ያሉ ሰዎች በጣም እየተባሉ ነውና እነዚህ ሁለቱ ሰዎች የሆነ ቀን ይታረቃሉ። የዛኔ እናንተ የምትሰዳደቡት እንዲህ ድንጋይ መወራወር የሚቀራችሁ ደጋፊዎች ትታረቃላችሁ ወይ? ይሄንን ያዙት። ከራሳችሁ ህይወት የበለጠ ከራሳችሁ ጉዳይ የበለጠ ለሰው አታሽቃብጡ። ሰው የራሱን ህይወት እየኖረ እንዳሻው ነው የሚሆነው። እናንተን ዞር ብሎ አያያችሁም እና ሳያቸው በጣም ደስ ብሎኛል። ለማንኛውም እናንተስ ምን ተሰማችሁ ስታዩዋቸው? ለማስመሰል ረጅም ጊዜ አለኝ ብዬ አላስብም። ራሴን ሆኜ ነው የምኖረው። ከተቀበልከኝ ትቀበለኛለህ፣ ካልተቀበልከኝ አትቀበለኝም። ህይወትና እድሜ ከትምህርት ቤት በላይ አስተማሪ ነው ሲባል በምክንያት ነው። ሰዎች ቀን በቀን እየበሰሉና እየተረጋጉ ስንመለከታቸው የቀድሞ የጃኒ ፍቅረኛ ይፋም ተደርጓል ማለት። ሁለተኛው ጉዳይ አሁን የጃኒ የቀድሞ ፍቅረኛ ነበረ መኖሩ ታወቀ አልታወቀ ምንድነው ጥቅሙ? በዚህ ሰዓት ለቤተሰቦቿ ነው? ለደጋፊዎቿ ነው? ለኛ ነው? ለማን ነው የሚጠቅመው የሱ መኖርና አለመኖር መታወቅ? አሁን የድሮ የጃኒ እሷን ያጠለሻሉ የተባሉ ጉዳዮች እየወጡ ያሉ ሰሞኑን ከቤታዮ ጋር ተጣልታለችና የቤታዮ ደጋፊዎች የቻሉትን ነገር መጥፎ ነገር እያወጡ ይገኛሉ። ግን ይሄ ጥቅምም ጉዳትም ምናምን ያለው አይመስለኝም። ለጅል ሰው ይጎዳል ብሎ አስቦት ካልሆነ በስተቀር ምክንያቱም ልጅ ሆና ብዙ ነገር ለማወቅና የተሻለ ነገር ለማምጣት ስትጥር ከብዙ ሰው ጋር ያውቃል ካለችው ጋር ልትገናኝ ትችላለች። በተገናኘችበት ወቅት እንግዲህ ምን እንደሚፈጠር አይታወቅም። እንኳን አይደለም እሷ
የሆነ ነገር ለማምጣት እየጣረች ልጅ ማነሰው ከማነሰው ሲገናኝ አይደል እንደሚኖረው ምንም ጥቅም የለውም። አንደኛ ልጅቷን ወደ ኋላ ለማጎተት ይመስለኛል፣ ግን እሷም እሺ ብላ መትጎተትላችሁ አይመስለኝም። እና እንደዚህ አይነት ነገር በቃ የሆነ ያደረ የዋለ የሻገተ ነገር ወደፊት አትጎትቱ፣ ተውት። እሷ ሁሉን አልፋ ጥላ የሆነ ከፍ ያለ ደረጃ ላይ ነው ያለች። እናንተ የራሳችሁን ህይወት ትታችሁ የሰው ህይወት ላይ ገና ለቤታዮ ደጋፊ ሆናችሁ ከዛ ደግሞ ጃኔን የሚያጠለሽ ቪዲዮ ኬት ላምጣ ብላችሁ ከምትደክሙ ለምን ሌላ ነገር አትሰሩ? እችላለሁ፣ ሁሌም እችላለሁ፣ ሁሌም እችላለሁ። ጃኒ ለተቸገረ ህዝብ መርዳት ፈልጋለሁ። የምር በልባችን ያሰብነውን ሁሌ የምናልመውን ስኬት ተሳክቶ ለማየት ያብቃን። ጠላትን የምናሸንፍበት ድንጋይ ቢጭኑብንም መውደቅ የማንችልበት ጥንካሬን ይስጠና። አብራችሁኝ ስለቆያችሁ፣ ስላዳመጣችሁኝ፣ ስለሰማችሁኝ፣ ቪዲዮውን ስላያችሁት ልባዊ ምስጋና ይበያላችሁበት ይድረስ። መልካም ጊዜ ይሁንላችሁ። ቪዲዮውን ከወደዳችሁት ፕሊስ ሰብስክራይብ እያደረጋችሁ የቻናሌ ቤተሰብ ሁኑ።